ምን አርቄ ላስደስትሽ? እኔ ከምታስበው በላይ ከብርሃለሁ፣ ግን ላንተ ምገባ ሴት አይደለሁም። አንዲት ነው ሳልወድን ያገባው ልበለው። ይገባኛል፣ ግን በዚህ ነው ሁለታችሁም ናችሁ የምትጎዱት። የበፊት ፍቅረኛዬን ለመርሳት ነበር እኮ ያገባው። በመላመድ ማፈቅረው መስሎኝ ነበር፣ ግን የሱ ጥሩነት ካሜሮ በላው ነብኝ። ዛሬ ህልሜ የሆነችውን ሚስቴን ያገባሁበት አንደኛ ዓመታችን የምትወጂውን ስጦታ ይዤልሽ መጥቻለሁ። ምን ተከቼ የምነግርህ ነገር አለ። አውቃለሁ፣ ምንም እንዳትነግሪኝ። ይሄን የምልሽ የወንድነት ስሜትን አሸንፌ ነው። ትንሽ ሞክሪ፣ ትንሽ ብቻ። እኔ ጋር ያለው ፍቅር ለሁለታችንም ይበቃል። ለኔ ጥሩ ነህ፣ ግን አላቅም ለምን ማፍቀር እንደከበደኝ። ቃሉን አትጥሩ። ጥሩ ስሜት እንዲሰማሽ የቻልኩትን ሁሉ ሞክራለሁ። ተበቃ በለን እንደው ለምን ከከተማ አንወጣም? ሁሉንም ትራሽ እኮ ትችያለሽ። እባክህ ከዚህ በላይ አትጎዳ። ሁሉንም ተውና አዲስ ህይወት ጀምር። እንዳጨርሽው አልኩሽ አይደል? ምናልባት እኮ ልጅ ብንወልድ ይህ ስሜትሽ ሊስተካከል ይችላል። በፍጹም እንደዚህ ሊሆን አይችልም። እኔ ይሄን ማድረግ አልፈልግም። አምላኬ ተበቃ በለን። እሺ ምን አርቄ ላስደስትሽ? እኔ ከምታስበው በላይ ከብርሃለሁ፣ ግን ላንተ ምገባ ሴት አይደለሁም። አንዳንድ እውነታዎችን እየመረረንም ቢሆን መቀበል አለብን። እና በቃ እኔ ያገባሁ የበፊት ህይወቴን ለመርሳት ነበር። በመላመድ ውስጥ የማፈቅር መስሎኝ ነበር፣ ግን ተሳስቻለሁ እና ከዚህ በላይ አንተ መጉዳት አልፈልግም። ልክ ነሽ። ፍቅር በግዴታ አይሆንም። ሁሉም የኔ ስህተት ነው። እኔ የገፋሁት ፍቅር የሚሰጠኝን ለመቀበል ዝግጁ ነኝ። አንተ ግን ንጹህ ልብ ስላለ ፈጣሪ ይክስሃል። ደህና ሁን። ምን ይሻላል?